ይሄ አስማተኛ ሰውዬ ፊኛ ብቻ ተጠቅሞ ባንክ ውስጥ ያለ ዳይመንድ ለመስረቅ ያስባል። ከዛ ፊኛ ወደ ላይ ይወረውረዋል እና እሱ አውቆ ማልቀስ ይጀምራል። ከዛ ሰዎችም ያ ፊኛ እያዩ ነበር። ከዛ ፊኛው በጣም ያድጋል፣ ወደ ሰውየው አካባቢ እየወረደ ነበር። ከዛ ይሄ ሰው በጣም ታሪክ እንዳየ ይገረማል፣ ይደነቃል፣ ጭንቅላትም ይዛል። ከዛ ሰዎቹ ያንጨበጭባሉ እና ፖሊሶችን በጣም ተመስጠው ሰውየው እያዩት ነበር። ከዛ መጨረሻ ይሄ ሰው ጭስ ያለው ቦምብ ወደዛ ይወረውርና ሰዎቹ ወይ ደግሞ ፖሊሶቹ አይናቸው ይሸፍናቸዋል። ከዛ ፊኛ ውስጥ ሰው እንዳለ ወይ ደግሞ ሰው እየተንቀሳቀሰ እንዳለ አስመስለው ያሳያቸዋል እና ያ ነገር ግን ሰው አልነበረ፣ ቪዲዮ ነበር እያሳያቸው የነበረ እና ሰዎች ግን የሆነ ታሪክ አየን ወይ ደግሞ የሆነ ማጂክ አየን እያዩ የተገረሙ ነበር። ይሄ ሰው በትቦ ውስጥ አድርጎ ወደ ባንክ ውስጥ ገብቶ ነበር። ከዛ ወደ ውስጥ ገብቶ ግድግዳው ሰብሮ ወደ ውስጥ ወይ ደግሞ ወደ ማናጀሩን ይገባል። ከዛ ማናጀሩን ያን ዳይመንድ ይዘው ነበርና ሰውየው ካየ በኋላ ያን ዳይመንድ ይጥለዋል። ከዛ ይሄ አስማተኛ ሰውዬ እጅን ለማናጀሩን በሃንድ ካፍ ያስረዋል። ከዛ ያን ዳይመንድ በጨርቅ ይዘዋል ወይ ደግሞ በጨርቅ ውስጥ አስቀምጠው ወደ ውጪ ይዘው ለመውጣት ያስባል እና ያን ማናጀሩን በሃንድ ካፍ አስረው ያን ዳይመንድ ይዘው ወደ ውጪ ይወጣል። በገባበት ወደ ውጪ ይወጣል እና መጨረሻ ማናጀሩን አላርሙን ለመንካት እየሞከረ ነበር፣ ግን ጭራሽ ሊደርስበት አልቻለም ነበር። ከዛ ጫማውን አውልቆ ለመንካት ይሞክራል፣ ግን አልደረሰበትም ነበር። ከዛ መጨረሻ ላይ ዳይመንድ የያዘ ቦክስ እሱን ያገኝና በዛ አላርሙ ይነካዋል። ከዛ መጨረሻ ላይ የፊኛም ይፈነዳል እና ያ አስማተኛ ሌባም ወርቆ ወይ ደግሞ ዳይመንድን ይዘት ይሄዳል። ከዛ ፖሊሶቹ ያን አላርም ከሰሙ በኋላ ወደ ውስጥ ይገባሉ።